ሰላም ጋይስ እንዴት ናችሁ? ኤምጂ ጌመር እንግዲህ ሰሞኑን በተለያዩ ምክንያቶች ቪዲዮ ያለቀኩኝ ነበርና ለዚህ ይቅርታ ይደረግልኝ እና ዛሬ እንግዲህ የመጀመሪያ ጌማችን በዚህ ዩቲዩብ ቻናል ላይ የምናደርገው ግራኒ ቻፕተር 1 ነው የምንጫወተው ማለት ነው። እንግዲህ ቀስ ያለ የተለያዩ ጌሞችን እንጫወታለን። ሶ ወደ ጌሙ እንሂድ እስቲ። ኦኬ ሶ እዚህ ላይ እንደተነገረኝ ከሆነ ብዙ ኤክስፒሪየንስ የለኝም፣ ግን 5 ቀን የሚሰጠን ነው። ከ5 ቀን በኋላ ስለሹ በ5 ቀን ውስጥ ቢያንስ በ5 ቀን ውስጥ በመጀመሪያው ቀን ብትሞቱ አሁን የሆነ ዕቃ ካገኛችሁ ሰከንድ ላይ ሁለተኛው ቀን ላይ አሁን ሞታችሁ ሁለተኛው ቀን ስትመጡ እሱ ማግኘት ትችላላችሁ። እንግዲህ ተብያለሁ። ጀስት ዊ ዊል ትራይ ኢት። እንግዲህ የገባን ነው። እሺ ኦኬ እሺ ጌሙ ጀምሯል። እሺ ምንድን ነው ይሄ? ኦኬ ባዶ ነው። ኦኬ ሊቭ ዚስ ሃውስ የሚል ጽሑፍ አለ። ይሄ ኦኬ አልጋ ስር መደበቂያ ነው። ኦኬ ኒድ እዚህ ነቲንግ ዜሮ ነው፣ ባዶ ነው። ኦኬ እንውጣ እስቲ ጀስት ሪያክት እናደርጋለን። አይ ቲንክ የሚያስፈራ ይመስለኛል። እኔ እንጃ ግን እስቲ እንየው። መጣሽ ጋሽ መጣሽ ተደብቃ ነበር። ከፈተሽ ገባች። እያየችው ነው። ሳውንዱ ራሱ ያስፈራል። ሄደች ወረደች። ሽንት ቤት ነው ብራዘር ኤምቲ ነው እንዳለ ነገር እስካሁን አየሁት። የለችም አለች። ምንድን ነው? ኦኬ ካር ባትሪ መኪና አለ ማለት ነው። ካር ባትሪ አግኝተናል። ሶ እንያዘው። አስመጣም ብዬ ተስፋ አደርጋለሁ። ዘፈኑ ራሱ ያስጠላል። ኦኬ ሌትስ ጎ። ምንድን ነው ደግሞ ክፍል ምን የፓርቶች ውስጥ ጋር ኦኬ የችግጡ ፓርት ነው ያገኘ ነው። ሌላ የለም። ቆይ የለችም። እንሂድ። እስካሁን እንግዲህ አልመጣችም። ከቤቷ ለማምለጥ እንሞክራለን። ኦኬ እንሂድ። አይ ቲንክ ማምለጫ አገኘው መሰለኝ። የካር ባትሪውን እስካሁን እንዲያስኩት ነው። there is nothing። ቆይ ኦኬ let's do እንሂድ። እንግዲህ በሩን አልከፈተችውም። ሶ ሄደን አይ ቲንክ ኦኬ መኪናውን ነው። እሺ ባትሪው እዚህ ጋር ነው። ኦኬ እዚህ ምንድን ናቸው እነዚህ? ኤሞ ኦኬ ጥይት። እሺ እነዚህ መኪናችን ቲንክ ውስጥ ምን እንዳለ እስቲ ናቲንግ። አትመጣም ብዬ ተስፋ አደርጋለሁ። መጣች ጋይስ፣ መጣች። ወይኔ መለስኳት ጋይስ። ወይኔ ምንድን ነው? የለች፣ ባዶ ነው። መጣች ጋይስ። እንዴት አሯርጠኝ። ምንድን ነው? ይጀሻራል። ኦህ መለስኳት። እንዲህ ይቻላል እንዴ? ሰው እንዲህ ምንድን ነው? ኦኬ መደበቂያ ያገኘው። እሺ እነሳ መጣሽ ወይስ መጣሽ? አላየችኝም መሰለኝ። ወደ እኔ እየመጣሽ ነው። ቆመች ፊት ለፊት። በጣም ልብ ይጠይቃል ጌሙ ታውቃላችሁ። ፊት ለፊቴ ናት ያለችው እስካሁን። እንዴት እንደምሆን አላውቅም። ቆይ ትክክል ትሄድላትና
ሄደች። በሩ አልከፍት ብሏት ነው ገባች። ሰው ሄዳለች። እንግዲህ ሌላ በር አግኝቻለሁ። እነዚህ ጋር ለማንኛውም ክፍት ነው ብላ ተለሙ እንደኔ ዝቅ ብለን ሜጃ ቦታ አለ። እስካሁን ዴሞን ውስጥ ነው እንዲህ የተፈታተነኝ ያለችው። እዚህ ላይ መጣ እንደኔ ኦኬ ሳም ሌተርስ ነው የማት ጽሁፍ ነው። this fifth day ኦኬ እሺ እንተውና ኦኬ ይሄ አሁን የገቡበት ስራ ያለው ወደ ጋራጁ የሚወስድ መጣች። እችላለሁ ነው እዚህ አትይዘኝም ነገርኳችሁ እኮ ጌመር ማለት እንደኔ ነው። አያችሁ የትም አታመልጥም። ፊት ለፊት ቆማለች እስካሁን ሂጃ ቁማ ያይሽ እንዴት ነው በዚህ ሁኔታ ላይ ፎቅ የምናወጣው? እስቲ ቻይ እናደርገዋለን። ኦኬ አትሄድም እንዴ? ስማ ጋይስ ፊት ለፊት ያንስ እስካሁን እስኮት የጠበቀች እኮ stand up አላየችም። what is this ጋሶይል ኦኬ ነዳጁን አገኘው ነው ጋይስ የመኪናው ስተሰራው ድምጽ የት ጋር ነው ጋሶይል? ድሮፕ እና ጉዚ ትመጣለች። አይ ቲንክ እንደውም ትምጣን መጣች። ነይ ጌመር መሆን የረሳሽው እንዴ? ተስፋ ቆራጭ ኧረ አንድ መንገድ ስጪኝ። ሰው እንዲህ 1 hour later ወይኔ ጋይስ አጠገቤ ናት። አመለጥኳት። ማሰሪያ በቃ አከተፍ ታሰርኩኝ። በጥላ ነበር አላየሁትም። ታውቃላችሁ ማምለጥ ላይ ስለነበርኩኝ የስረኛውን የወጥመድ ጥላ ነበር አላየሁትም። ጀስት ከባድ ኦኬ ዴት ሆኖ ረጋ ብለን አሁን ረጋ ብለን እናልፈዋለን። ምክንያቱም ዴቱ ላይ ነው ያለነው። ሶ ሁሉም ነገር ያልጣን ሜቢ ላይ ያልጣን መሰለኝ። ሶ አይወተን ረጋ ብለን ያለን። ቆይ የታለች መጣች። እንደገና ልክ በሩን ስከፍት ታውቃላችሁ ትመጣለች ፊት ለፊት ያው ከፍታ ገባች። ሜቢ አልጋ ስር እንዳላት ታውቃ አይ ቲንክ አትተኛም ብዬ ተስፋ አደርጋለሁ። ዝቅ ማለት አችልም። ሰው ልታይን አችልም እኛ ማለት ነው። ግን በሽቲ ልክ ስትጣንዶም ተከትለን የትኛውን ይላል ያለበት ክፍል ላይኛው ነው። ሰው ላይኛው ክፍል ሄደን ምን እናገኛለን የሚለውን አብረን ይሄን ከዛ ከቤቱ ለማምለጥ እንሞክራለን። ሽንት ቤቱ ጋር እንሄዳችሁ። ቆይ ከበሩ ጀርባ ተደብቄያለሁ ነው አይደል መጣች ጋር አልጋ ተረጋግቻለሁ። አትተኛም ብዬ ተስፋ አደርጋለሁ። ድጋሚ A few moments later ከጀርባ የተከተልኳት ነው። እኔ ነኝ አባራሪ ይመስላል ግን she didn't see me ጊቢያ ረጊቢ ወጥመድ ጣለች መሰለኝ ጋይስ። አላልኳችሁ እኔ ብልጥ ነኝ። ሶ ሌትስ ጎ ዊዝ የላይኛው ክፍል ምንድን ነው? ኦኬ መደበቂያ ነው ይሄ። ሶ ብዙ መደበቂያ ቦታ አለው ማለት ነው ይሄ። ኦኬ
ምን ነገር አሁን ከሞትን ቪዲዮ ያልቅና በፓርት 2 ላይ እንቀጥላለን። ካልሞትን ግን ከቤት ለማለት እንሞክራለን። እንግዲህ መጣቻውንም ማለት ከሞትን በቃ እንትን ያደረግን እንሄዳለን። በቃ ቀጣይ ፓርት 2 ላይ በደንብ ኦቨር ሜቢ ቮት እንድናደርግ እንችላለን። ድንገት እሷ ሳትኖር ወይ ሙሉ እቃውን አይተን እያለች ደግሞ እንሰራለን ማለት ነው። ሶ አይ ቲንክ ይሄ በዚህኛው ክፍል ነው። ይሄ ክፍል አይ ቲንክ ምንም አይመስለኝም። የሆነ ወርቃማ ነገር አለ እንዴ? ኦ የተሰበረ ነው ድንጋይ እንትን ጣውላው። A few moments later. ለማንኛውም የዛሬው ቪዲዮ ይሄን ይመስላል። ላይክ፣ ሼር፣ ሰብስክራይብ ይረሳ እና ቀጣይ የተለያዩ ጌሞችን እንጫወታለን። ይሄን ግራኒ ብቻ አይደለም እንጫወተው፣ ልክ እንደና ፍሪ ፋየር፣ ሮብሎክስ የገባን እንጫወታለን። ላይክ፣ ሼር፣ ሰብስክራይብ ይረሳ። ይመቻችሁ።